በአንድ ሳምንት 7800 ብር ላሰራችሁ። እመኑኝ እግዚአብሔርን ከልቤ ነው። በስነ ስርዓት የምትሰሩ ከሆነ እኔ የምላችሁን በስነ ስርዓት የማታደርጉ ከሆነ ስልክ ካላችሁ ያመለጥ ስልክ ካላችሁ ኢንተርኔት ካላችሁ እኔ ለማሰራችሁ ፕላትፎርም ስንት ማሰራችሁ ለ2 ሰዓት በቀን ቢያንስ ለ2 ሰዓት ጊዜ ካላችሁ በቀን ለ2 ሰዓት ጊዜ ካላችሁ ስልካችሁ ቴሌግራም ጋር እያያዛችሁ በነገራችን ላይ 2 ሰዓት ካላችሁ በቀን ሁለተኛ ስልካችሁ ጋር 10 ሰው ካለ ወይ ደግሞ 10 ሰው ማለት ስልካችሁ ጋር ቴሌግራም ጋር የምታወሯቸው ፌስቡክ ጋር የምታወሯቸው በእርግጠኝነት ከ20 ከ30 በላይ ሰዎች ይኖራሉ። ግን 10 ሰው እናንተ መርጣችሁ 10 ሰው በደንብ አብሮኝ ይሰራል የምትሉት እሱም ላይክ ይሄንን ቻሌንጅ የሚካፈል ወይ ደግሞ በሳምንት 7800 ብር ለመስራት የሚካፈል አይነት ሰው ፈልጉና ላይክ አዋርታችሁ 10 ሰው ምረጡልኝ። ከቻላችሁ ከዛ በላይ ብታደርጉት የምታገኙት ብር ይጨምራል። ግን እኔ እርግጠኛ ሆኜ ማሰራችሁን ነው እየነገርኳችሁ ያለኝ። 10 ሰው ትመርጣላችሁ። ይህን 10 ሰው ኢንቫይት ታደርጉልኛላችሁ ለራሳችሁ ማለት ነው። ስለዚህ እንዴት በምን መልኩ ትጠቀማላችሁ የሚለውን ማሳያችሁ ይሆናል። መስፈርቶቹ አንደኛው 2 ሰዓት መግባት፣ 2 ሰዓት ጊዜ በቀን ውስጥ ለአንድ ፕላትፎርም ጊዜ መስጠት፣ ሁለተኛ 10 ሰው ኮንታክት ያለ መምረጥ፣ ሶስተኛ ደግሞ ልገራችሁ፣ ሶስተኛ ያንን 10 ሰው ያስገባችሁትን ሰው ማሰራት ላይቭ ማሰራት ላይቭ እንዲሰራ ማድረግ። ላይቭ እንዴት ነው የሚሰራው የሚለው ልንገራችሁ እና ላይክ ኦዲየንሱ ምንድን ነው ላይቭ ሲሰራ ያለው ኦዲየንስ ማን ነው፣ ምን አይነት ሰው የሚመለከተው የሚለው ላሳያችሁ። ሜቢ ኢትዮጵያዊ እያየው ከሆነ ሊማር ነው። ኢትዮጵያዊ ከሆነ ያን ፕላትፎርም ሰርች አድርጎ አውርዶት ከሰውየው ሊማር ነው የገባው ማለት እንዴት ነው የስራ የሚሰራው ሊልህ ነው የገባው ላይቭ ስትገባ፣ ወይ ደግሞ ሌሊሽ ነው የገባው ሴት ከሆነች እንጂ ለሌላ ፐርፐዝ አይደለም። ስለዚህ የአንቺ ኃላፊነት ምንድን ነው? ሰውየውን አስረድተሽ ወደ ገንዘብ መቀየር ትችላለሽ። ሰውየውን አስረድተሽው ስለ ፕላትፎርሙ ሲሰራ ወይ ደግሞ በደንብ ጎበዝ ሲሆን እንቅስቃሴዎች ሲያደርግ ኤጀንት ስታደርጊው ወይ ደግሞ ሆስት ስታደርጊው ኮሚሽን የምታገኝበት መንገድ አለ። ስለሱ ውስጥ ላይ እናወራለን። ዋናው ፖይንት ልላችሁ የፈለኩኝ ላይቭ ስትገቡ ሀበሻ ከሆነ ላያችሁ የመጣው ምንድነው ላይክ እናንተን ምንድነው ያላቸው እውቀት ስለ ፕላትፎርሙ ምንድነው ሊላችሁ ነው እንጂ ላይክ እንደ ሌሎች ፕላትፎርሞች ሊዝናና አይደለም። ላይክ ስትደንሺ ስትጨፍሪ ወይ ደግሞ የሆነ እንትን ስትል ሊያይህ አይደለም እየመጣ ያለው ላይክ ሊማር ነው። በቃ ስራ ሊሰራ ነው እዚህ ፕላትፎርም ጋር ሁሉም ሰው የሚገባው። ስለዚህ ስለ ስራ ሊጠይቅህ ነው የሚገባው እና ላይክ ስትገቡ ዘና ብላችሁ ግቡ። ላይክ በሌላ መልኩ ተሸማቃችሁ ምናምን እንዳይሆን ላይክ ሴቶች ስራችሁን እየሰራችሁ መግባት ትችላላችሁ፣ ምንም ችግር የለው። ወንዶችም እንደዛ ላይክ እያነበብክ እየጻፍክ ምንም ነገር እየሰራ ግቢም ተማሪ ሆንክ የትም ሆንክ መስራት ትችላለህ። እነዛ 10 ሰዎችን ላይቭ እንዲሰሩ ማድረግ ነው እያልኳቸው ያለኝ። ይሄን ሶስተኛ ታደርጉልኛላችሁ። ሌላው ከአንድ ሳምንት በኋላ በእርግጠኝነት ነው የምላችሁ እኔ ከልቤ ነው ይሁን አላ የማልኩኝ ምናምን እንትን እንዳለ ላይክ ወይ ሳክስ ነው የሚመስለው ከማልኩኝ እንደውም ላይክ እምነቱን ለማሳመን እየተጠቀመው ነው በሚለው ነው የምትረዱኝ። ግን እኔ ከልቤን በስነ ስርዓት እነዛን 10 ሰዎች በስነ ስርዓት ታሰሩልኛላችሁ። እናንተን አድርጉ ምላችሁ ላይ ስሩ ምላችሁ ትሰራላችሁ። ልጆቻችሁንም ላይ መስራት ያለባቸውን ያክል ሰዓት ይሰራሉ። እናንተ 7800 ብር በሳምንት እንድታገኙ አደርጋለሁ ማለት ነው። በቃ ይሄ ነው። ምንም ከእናንተ ሌላ የሚጠበቅ ነገር የለም። እንግዲህ ይህንን ከባድ ነው ወይ ደግሞ ይህንን መስራት ይከብደኛል 10 ሰው ከየት አመጣለሁ በቀን እንዴት 2 ሰዓት ጊዜ የለኝም የምትል ከሆነ እለፈው፣ አሳልፈው። ግን የእውነት ብር የምትፈልግ ከሆነ ምንም አይነት ስራ ውስጥ ተማሪም ሆን ሰራተኛም ሆን የትም ቦታ ሆን በቀን ይሄንን ማሟላት የማይችል የለም። ቴሌግራም ጋር ወይ ፌስቡክ ጋር 10 ሰው ታውቃለህ በእርግጠኝነት ወይ ቲክቶክ ጋር 2 ሰዓት በቀን አለ ላይቭ ለመግባት እነዛን ሰዎች ለማስገባት ቀላል ነው። ምክንያቱም እነሱም ላይክ ይህን እናንተ የምታገኙትን ብር እንዲያገኙ የምናደርግበት መንገድ ስላለ እሱ ደግሞ በሂደት ነው። እናንተ አገኙትና ልጆቻችሁ የሚያገኙበትን መንገድ ደግሞ ወይ ደግሞ ኢንቫይት ያደረጋችኋቸው ሰዎች የሚያገኙበትን መንገድ በስነ ስርዓት ማሳያችሁ ይሆናል ማለት ነው። ስለዚህ
አሁን ልትረዱኝ የሚፈልገው ነገር ምንድነው? የእውነት እንደሆነ አንደኛ ተረዱ። አንደኛ ለምንድን ነው በሳምንት ነው 7800 ብር ያልኳችሁ። 1300 ብር ሲደርስ ዊዝድሮው ማድረግ ትችላላችሁ። ያ ማለት 100,000 ፖይንት ማለት ነው። እሱን ደግሞ በሂደት በደንብ አስረዳችኋለሁ። በቃ ላይ እየሰራችሁ ዊዝድሮው እያደረጋችሁ ማየት የምችሉት ነገር ነው። እኔ 7800 ብር እያልኳችሁ በሳምንት ያለው አንድ ላይ የምታገኙት ነው እንጂ 1300 ሲደርስ ራሳችሁ ዊዝድሮው ማድረግ ትችላላችሁ። እሱን እንዴት ታወጡታላችሁ የሚለውን የአንዳንዱን ነገር ውስብስብ አይደለም። ይሄ ባይናንስ፣ ፔፓል ምናምን ችግር የለው። ኢትዮጵያ ንግድ ባንክ፣ ቴሌብር፣ አቢሲኒያ ካላችሁ በቂ ነው። ቴሌብር አሁን የሌለው ሰው የለም። ንግድ ባንክ የሌለው ሰው የለም። ሰው በሱ ዊዝድሮው እንዴት እንደምታደርጉ እያንዳንዱን ማሳያችሁ ይሆናል። ከእናንተ የሚጠበቀው በዚህ ቴሌግራም አድሬስ ቴሌግራም ጋር ሀይ በሉኝ። በስነ ስርዓት እያንዳንዱ ነገር አሳያችኋለሁ። ሰው እነዛን 10 ሰዎች እንዴት ታሰሯቸዋላችሁ፣ ሰው እንዴት ነው ላይ የምትገቡት፣ እያንዳንዱ ነገር ማሳያችሁ ይሆናል ማለት ነው። ይመቻችሁ።